በዘመናዊቷ ዱባይ ላይ የሚታዩት የመስታወትና የብረት ሰማይ ጠቀስ ህንፃዎች ለታላቅ ሐውልቶች ከፍ ብለው ይታያሉ። ከዚህ አስገራሚ ለውጦች ጀርባ ግን አንድ ሰው አለ። የበርጅ ካሊፋ ገንቢ፣ የዳውንታውን ዱባይ ማስተር ፕላነር እና የዱባይ ዓለም አቀፍ ማንነትን ለመቀየር የረዳት ባለ ራዕይ መሐመድ አሊ አላባር። ከሚያብረቀርቁት ሰማይ ጠቀስ ህንፃዎች ጀርባ ያለው ታሪክ የሚጀምረው በጣም መጠነኛ በሆነ ቦታ ላይ ነው። በዱባይ ክሪክ ወንዝ አጠገብ ባለ አነስተኛ የቤተሰብ ቤት። መሐመድ አላባር የተወለደው እንደ አውሮፓውያን አቆጣጠር በ1956 በዱባይ ከተማ ውስጥ ነበረ። በዚያን ጊዜ አሁን የምናውቃት ዱባይ አይነት ያሸበረቀች ከተማ አልነበረችም። በ1950ዎቹ የነበረችው ዱባይ ትንሽ የንግድ ከተማ ነበረች። የህይወት መሰረቷም አሳ ማስገርና በጀልባ ንግድ ላይ የተመረኮዘ ነበረ። የአላባር አባት የሸክላ ዕቃዎችንና ሌሎች ነገሮችን በመርከብ ወደ ተለያዩ ሀገራት የሚያጓጉዝ የመርከብ ካፒቴን ነበረ። መጠነኛ ኑሮ፣ ነገር ግን ለቤተሰቡ የትጋት የትዕግስትና የዲሲፕሊን ዋጋን ያስተማረ ነበረ። ከአባቱ መሐመድ ስኬት ደስታን እንደሚሰጥና በአንድ ጉዞ ውስጥ ብዙውን ጊዜ በአስቸጋሪ ሁኔታ ውስጥ መገኘት እንዳለበት ተማረ። ይህ የመጀመሪያ የልጅነት ጊዜ ለአላባር ሁለት ነገሮችን ሰጠው፤ የመቋቋም ችሎታ እና ለንግድ ሥራ ፍቅር። የዱባይ የመጀመሪያ ኢኮኖሚ የልብ ምት። ዩናይትድ አረብ ኤሚሬቶች ወጣት ሀገር በ1970ዎቹ መጀመሪያ ላይ ስትመሰረት ትላልቅ ህልም ላላቸው ወጣት ኤሚሬቶች እድሎችን መክፈት ጀመረች። አላባር በውጭ ሀገር እንዲማሩ ከተመረጡት መካከል አንዱ ሆነ። ጉዞው ከዱባይ አሸዋማ መሬት ርቆ ወደ ዩናይትድ ስቴትስ አሜሪካ መራ። ወደ ሲያትል ከተማ ወሰደው። በሲያትል ዩኒቨርሲቲ የቢዝነስ አስተዳደር ትምህርትን ተከታትሎ በ1981 በዲግሪ ተመረቀ። ግን ያገኘው ትምህርት ብቻ አልነበረም። አሜሪካ ውስጥ መኖሩ በጣም የተለያየ ዓለም እንዲያ ያስቻለው። የላቀ መሰረተ ልማት፣ ዓለም አቀፍ የፋይናንስና ዘመናዊ የከተማ ፕላን ከተሞች ተግባራዊ ቦታዎች በላይ ሊሆኑ እንደሚችሉ ተመለከተ። ባህላዊ ማዕከላት፣ የቱሪስት መዳረሻዎች ትላልቅ ምኞት ምልክቶች ሊሆኑ ይችላሉ። በስፔን ኒድል የተሞላው የሲያትል ሰማይ ጠቀስ ህንፃዎች በእሱ ላይ ዘላቂ ስሜትን ትተው ነበረ። ለዱባይ ወጣት እንደመሆኑ ራዕይ እና እቅድ ከተማን እንዴት ወደ ዓለም አቀፍ ምልክትነት ሊቀይሩ እንደሚችሉ ማረጋገጫ ሆነለት። ከዓመታት በኋላ አላባር የዱባይን የራሱን የሰማይ ጠቀስ ህንፃዎች ሲገነባ የእነዚህ መነሳሳቶች ድምፆች እንደገና ብቅ ይላሉ። ጥናቱን ካጠናቀቀም በኋላ አላባር እውቀትን፣ ጉልበትና ለአገሩ እድገት አስተዋጽኦ የማድረግ ፍላጎትን ይዞ ወደ ሀገሩ ተመለሰ። በዩናይትድ አረብ ኤሚሬቶች ማዕከላዊ ባንክ የሙያ ስራውንም ጀመረ። እዚያም የፋይናንስን ዘዴ ተማረ። ኢኮኖሚዎች እንዴት እንደሚሰሩ፣ ምንዛሬዎች እንዴት እንደሚመነዘሩና የፋይናንስ ተቋማት ልማትን እንዴት እንደሚደግፉ ተማረ። ነገር ግን ከጠረጴዛ ጀርባ ለመቆየት አላቀደም ነበረ። የእሱ ከፍተኛ የማሰብ ችሎታና የማያቋርጥ የሥራ ልምድ የዱባይን ገዢዎች ትኩረት በፍጥነት ስቧል። በ1990ዎቹ መጀመሪያ ላይ የዱባይ የወቅቱ አልጋ ወራሽ የነበሩት ሼክ መሐመድ ቢን ራሺድ አል ማክቱም አዲስ በተቋቋመው የኢኮኖሚ ልማት ዲፓርትመንት የመጀመሪያው ዳይሬክተር ጀነራል አድርገው ሾሙት። ይህ አቋም አላባርን በዱባይ የኢኮኖሚ ለውጥ ልብ ውስጥ አስገባው። ትዕዛዙ ግልጽ ነበር፤ ዱባይን ከዘይት ጥገኝነት አርቆ በዓለም አቀፍ ንግድ፣ ቱሪዝምና አገልግሎቶች ላይ በጥብቅ መቆም የሚችልና ወደ ተለያዩ ኢኮኖሚዎች እንዲያድግ መርዳት ነበር። በስልጣን ዘመኑ አላባር የውጭ ኢንቨስትመንቶችን የሳቡ፣ የንግድ ሁኔታዎችን ያመቻቹና ዱባይን ለንግድ ተስማሚ ማዕከል እንድትሆን የረዱ መመሪያዎችን በማጽደቅ ተሳተፈ። በተጨማሪም በኋላ ላይ ዱባይን በዓለም ላይ ካሉ ዋና ዋና የንግድና የፋይናንስ ማዕከላት አንዷ እንድትሆን ያደረጉ የነፃ ዞኖችና አዲስ የንግድ ማዕቀፎችን በመፍጠርም ተሳትፏል። ይህ ወቅት ወሳኝ ነበር፣ ነገር ግን ሰማይ ጠቀስ ህንፃዎችን ስለመገንባት አይደለም። እነዚያ ማማዎች ይበቅሉበት የሚችሉበትን የኢኮኖሚ መሬት ስለመፍጠር እንጂ። እናም አላባር ባህላዊ ንግድን ከዘመናዊ ፖሊሲ ጋር በማገናኘት በትክክለኛው ጊዜ ትክክለኛ ሰው መሆኑን አረጋገጠ። በ1990ዎቹ አጋማሽ የዱባይ አመራር የከተማዋን ዓለም አቀፍ ደረጃ የሚገልጹ ምልክቶችን ለማድረግ የደፈረ ፕሮጀክቶችን እየተመለከተ ነበረ። መሐመድ አላባር ወሳኝ እርምጃውን የወሰደውም በዚህ ጊዜ ነው።
በ1997 ዱባይን እንደ ኒውዮርክ፣ ለንደንና ሲንጋፖር ካሉ ከተሞች ጋር ጎን ለጎን የሚቀመጡ ከፍ ያለ የዓለም ደረጃ ያላቸው ፕሮጀክቶችን ለመፍጠር በሚያስችለው ራዕይ ኤማር ፕሮፐርቲስን መሰረተ። ለአላባር ይህ ከንግድ በላይ ነበረ፣ ሀገርን መገንባት ነውና። አርክቴክቸርና የከተማ ፕላን ዓለም ዱባይን የሚያዩበትን መንገድ ሊቀርጹ እንደሚችሉ ያምን ነበረ። ዱባይ የዓለም አቀፍ ማዕከል ለመሆን ከፈለገች የአየር ማረፊያና ወደቦች ብቻ በቂ አይደሉም። የዓለምን ምናብ የሚስቡ ምልክቶች ሊሆኑ የሚችሉ ፕሮጀክቶች ያስፈልጓታል። ወንዙ አጠገብ ከነበረው መጠነኛ የልጅነት ሕይወቱ የጀመረው የአላባር ታሪክ የዱባይን ኢኮኖሚ የወደፊት ዕጣ ፈንታ ለመቅረጽ የሰማይ ጠቀስ ሕንፃዎችን የሚሰራ ኩባንያውን ከመመስረት የመሐመድ አላባር ጉዞ ገና ጀመረ። የተከተለውን ነገር ከወትሮ የተለየ ነበር። የበርጅ ካሊፋ፣ የዱባይ ሞልና የዱባይን ታሪክ ለዘላለም የሚቀይር ዓለም አቀፍ መስፋፋት። ያ ታሪክ የሰማይ ጠቀስ ምኞት ህልምን ወደ ብረትና መስታወት የቀየረ ነጋዴ። ቀጥሎ ምን ያጋጥመው ይሆን? በቀጣይ ክፍል የምናየው ይሆናል። እስከዛው ሰላም።